እዚህ አሁን ላይ ብዙ ሰው በቃ ኦንላይን ላይ ገንዘብ መስራት በጣም ቀላል እንደሆነ አድርጎ እንዲያስብ እየሆነ ነው። እና ኦንላይን ላይ ገንዘብ መስራት ቀላል አይደለም። ጊዜ ይፈልጋል። መማር አለባችሁ። ስኪል ሊኖራችሁ ይገባል። የሆነ ነገር ላይ ያልበለዚያ ዝም ብሎ ይኸውን ማስታወቂያ የምናያቸው አሉ። ስልክና ላፕቶፕ ካለ እንዴት ገንዘብ አሰራም ምናምን፣ እንደዛ አይደለም። በጣም ዋጋ ትከፍሉበታላችሁ። ጀስት ኖርማል ስራ እንደምሰሩት ያህል ነው። ጊዜያችሁን እዛ የሰውታችሁ። ምናልባት ቤታችሁ ስለሆነ ሞር የተሻለ ሊሆን ይችላል። ስራ ሚላ አይጠበቅባችሁም። ቦስ አይኖራችሁም። ጀስት ኢምፕሎይ አይደላችሁም። ያ ነፃነት ነው። ግን ደግሞ ፎከስ የምታደርጉት በጣም ዲፕሊ ነው መሆን ያለበት ኦንላይን ገንዘብ መስራት የምትፈልጉ ከሆነ። ከዛ ውጭ ግን ገንዘብ ይሄ ላፕቶፕ እና ስልክ ስላላችሁ እንዲያርጋችሁ የምታገኙት ገንዘብ የለም ኦንላይን። እንደዛ ቢሆን እኮ ዓለም ላይ ያለ ሰው ሁሉ ለምን ይለፋል? ለምን ቢሮ ይሰራል? ለምን ይከንሰራል? ስልክ አለ፣ ሁሉም ሰው ስልክ አለው አይደል? ስልክና ላፕቶፕ አለው። እዛ ስልኩን እና ላፕቶፕ ላይ እንዲያርጉ ገንዘብ አያገኝም እንዴ? ይዚ አይደለም የምር። እኔ ይሄን ነገር ማወራው ከራሴ ካለፍኩበት ነገር አንፃር ነው። እኔ ገንዘብ ሰርቻለሁ ኦንላይን፣ በትሬድ ሰርቻለሁ፣ በኤርድሮፕ ሰርቻለሁ፣ በብዙ ነገር ገንዘብ ሰርቻለሁ ላይ። ግን ደግሞ እነዛ ሂደቶች ቀላል አይደሉም። ያለውን ሪያሊቲ ማውራት ነው የሚሻለው እንጂ ይሄ የማይሆን ነገር በቃ በጣም ቀላል ነው ምናምን ቀላል አይደለም። ግን ደግሞ ገንዘብ ይሰራል። ይሄ እውነታ ገንዘብ ይሰራል። ብዙ ገንዘብ መስራት ትችላላችሁ። ግን ብዙ መስዋዕትነት መክፈል አለባችሁ። ያለበለዚያ ይሄ በቃ እንትን ገንዘብ አለ ኦንላይን ገንዘብ አለ ብላችሁ መታችሁ ኖርማል የሆነ ስራችሁን ትታችሁ ዋጋ የምትከፍሉት